ስጋን መጥበስ ካንሰርን ጨምሮ አደገኛ የጤና ጉዳት ሊያስከትል ይችላል። ይህም ከአጠባበስ ሂደቱና አብሮ ከምንመገበው ዘይት ወይም ስብ ጋር ቀጥተኛ ግንኙነት አለው። ያ ማለት የአጠባበስ ሂደቱ እንደ ባርቤኪው ሊሆን ይችላል፣ የሸክላ ጥብስ ሊሆን ይችላል፣ ወይም ደግሞ ቦይል የሚደረገው በፓን ላይ ወይም በመጥበሻ ላይ የምንጠብሰው ጥብስ፣ ሶስቱም የተለያዩ ናቸው። የሚያስከትሉትም የጤና ጉዳት እንደ አጠባበስ ሂደታቸው የተለያየ ይሆናል ማለት ነው። እንግዲህ ሁላችንም እንደምናውቀው ስጋ በኢትዮጵያውያን ባህል ዘንድ በተለይም ደግሞ የተጠበሰ ስጋ ከምግብ በላይ የተለየ ትርጉም አለው። በበዓል በልዩ ዝግጅቶች ከጓደኞቻችን ጋር ስንሰባሰብ ወይም ምግብ ቤት ስንሄድ ጥብስ በጣም የምንወደው የምግብ አይነት ነው። በተለይ አሁን እጅግ በጣም እየተለመደ የመጣው የሸክላ ጥብስ በጣም ሰፊ ቦታ ይዛል። ቀይ ስጋ በከፍተኛ ሙቀት ሲጠበስ አደገኛ የጤና ችግር ያስከትላል። በዚህ ቪዲዮ የምንመለከተው ስጋ ሲጠበስ ምን አይነት የጤና ስጋት እንደሚያስከትልና መፍትሄውስ ምን መሆን እንዳለበት ባጭሩ ነግራችኋለሁ። እስከ ቪዲዮ መጨረሻ አብራችሁ ቆዩ። እሺ፣ አሁን ስጋን በተመለከተ በተለይም ደግሞ ቀይ ስጋን በተመለከተ አንድ ነገር ግልጽ ማድረግ ያስፈልጋል። ቀይ ስጋ በራሱ መጥፎ አይደለም። እጅግ በጣም በርካታ የሆኑ ጥቅሞች አሉት። ከፍተኛ ፕሮቲን ያስገኘናል። ከዛ ባለፈ እንደ ብረት ማዕድን፣ ዚንክ፣ ቫይታሚን ቢ12 እና ሌሎች እጅግ በጣም ለሰውነታችን አስፈላጊ የሆኑ ንጥረ ነገሮችን የሚሰጠን ቀይ ስጋ ነው። ችግሩ ያለው የቱ ላይ ነው የሚለውን ስንመለከት አንደኛ መጠኑ ነው። ሁለተኛ የስጋው አይነትና የምናበስልበት ወይም የሚጠበስበት መንገድ ነው ከፍተኛ የጤና ችግር የሚያስከትለው። በተለይ በከፍተኛ ሙቀት በእሳት ላይ የምናበስል ወይ የምንጠብስ ከሆነ እስኪቃጠል ድረስ ማለትም ስጋው ቀዩ ስጋ ወደ ጥቁር እስከሚቀየር ድረስ የሚጠበስበት ሂደት አለ። ለምሳሌ ባርቢኪው ስናደርግ እንዲሁም ሸክላ ጥብስ ስንጠብስ ስጋው እንግዲህ ቀለሙን ቀይሮ ወደ ጥቁርነት እስከሚቃጠል ድረስ ወደ ሸክላ እንደ ከሰል እስከሚሆን ድረስ የሚጠበስበት ሂደት አለ። ይሄ ለሰውነታችን እጅግ በጣም ጎጂ የሆኑ ኬሚካላዊ ውህዶችን እንዲፈጠሩ ያደርጋል ማለት ነው። ይሄ ነው እንግዲህ ከፍተኛ የጤና ስጋት ያስከትላል የሚባለው ማለት ነው። ለምን በከፍተኛ ሙቀት ስጋ መጥበስ ምን አይነት ጉዳት ያስከትላል የሚለውን ስንመለከት እንግዲህ ከፍተኛ ሙቀት ስጋ ላይ በሚያርፍበት ጊዜ በተለይ ከእሳት ጋር ቀጥተኛ ግንኙነት ሲኖረው ሄትሮሳይክሊክ አማይን እና ፖሊሳይክሊክ አሮማቲክ ሃይድሮካርቦን የሚባሉ ውህዶች እንዲፈጠር ያደርጋል። እነዚህ ውህዶች ደግሞ ለጤናችን እጅግ በጣም አደገኛ እንደሆኑ በሳይንስ ተረጋግጧል። ይህ ማለት ለምሳሌ ባርቢኪው ሲጠበስ ስጋው እሳት ላይ ሲቆይ የሚቀልጠው ስብ ቀስ እያለ ጠብ እያለ እሳቱ ላይ ይወርዳል። ይህም ጭስ ይፈጠራል፣ አንዳንዴም ይነዳል። ከዛም ይሄ ጭስ ተመልሶ ወደ ስጋው ይገባል። ያ ማለት እንግዲህ ስጋውን ይመርዘዋል እንደማለት ነው በቀላል አገላለጽ። ስለዚህ ስጋው በጣም እስኪጠቁር ድረስ ወይም ደግሞ ሲቃጠል ድረስ መጥበስ ለጤናችን እጅግ በጣም አደገኛ ነው ማለት ነው። እንግዲህ ጥቁር የተቃጠለው ክፍል ምን ያህል አደገኛ ነው የሚለውን ስንመለከት ደግሞ ጥብስ በተለየ ሸክላ ጥብስ የሚባለው በጣም እስኪጠቁር ድረስ ከተጠበሰ የበለጠ ጣፋጭ ይመስለናል። ነገር ግን ለጤናችን እንደነገርኳችሁ አደገኛ ነው የሚሆነው። እንዳውም አንዳንድ ጊዜ ይሄ የተለመደው ከተማ ውስጥ ያለው ጥብሱ ከተጠበሰ በኋላ ከበሰለ በኋላ እሳት ላይ አድርገን ሞራው እየተንጨቀጨቀ ረጅም ጊዜ እንዲቆይ እናደርጋለን። ይሄ በጣም በጤና የሚመከር ነገር አይደለም። ነገር ግን አደገኛ የጤና ችግር እንደሚያስከትል ብዙዎቻችን ትኩረት አናደርግበትም። ምክንያቱም ስጋው ሲቃጠል የስጋው ተፈጥሯዊ ውህዶች ተቀይረው አደገኛ ውህዶች ሊፈጠሩ እንደሚችሉ ልብ ማለት ያስፈልጋል ማለት ነው። ሌላው ጥብስ በተፈጥሮው እነዚህ አሁን እንግዲህ በባርቤኪው መልክ ወይም በሸክላ ጥብስ መልክ ሲጠበሱ የሚፈጠሩትን የሚያስከትሏቸው ለጤናችን ተስማሚ ያልሆኑ ውህዶችን ተመልክተናል። ከዛ ባለፈ ግን ጥብስ ኖርማል ጥብሱ በዚህ በፓን ወይም በመጥበሻ የሚጠበሰው ጥብስ በራሱ የሚያስከትለው የጤና ጉዳት አለ። ለምሳሌ ጥብስና የተጠበሰ ስጋና የልባችን ጤና ያላቸውን ግንኙነት ስንመለከት እንግዲህ ጥብስ የሚባለው ስጋ እንግዲህ ቀይ ስጋ ብዙ ጊዜ ልብ የማንለው ከፍተኛ መጠን ያለው የሳቹሬትድ ፋት ይዛል። እንዲህ ያለ ስጋ በብዛት የምንመገብ ከሆነ በሌላ አገላለጽ የጥብስ ስጋ በብዛት የምንበላ ከሆነ የደማችን ውስጥ ያለውን የሎው ዴንሲቲ ሊፖፕሮቲን የሚባለውን የኮሌስትሮል አይነት በቀጥታ ይጨምራል። እንግዲህ ያ ማለት ለልባችን ጤና አደገኛ ነው ማለት ነው።
እዚህ ጋር ግን አንድ ልብ ማለት ያለብን ጉዳይ ጥብስ አንድ ጊዜ በላን ማለት በቀጥታ የልባችን ላይ ጉዳት ያደርሳል ማለት አይደለም። ችግሩ በተደጋጋሚ በብዛትና ከፍተኛ ስብ ያለው ስጋ የምንመገብ ከሆነ ነው። ሌላው ጥብስ ስጋንና ካንሰር ወይም የካንሰር ስጋትን እንዴት እንመለከተዋለን የሚለውን ስንመለከት የቀይ ስጋና የካንሰር ግንኙነትን በተመለከተ በቅርቡ የዓለም ጤና ድርጅት ያወጣው ሪፖርት እንደሚያመለክተው እንደውም ምንድን ብለው ነው ያስቀመጡት? ሬድ ሚት ኢዝ ፕሮባብሊ ካርሲኖጀኒክ ቱ ሁማን ወይም ደግሞ ቀይ ስጋ ለሰው ልጆች ካንሰር የማምጣት እድሉ ከፍተኛ ነው ብለው ነው ያስቀመጡት። ያ ማለት ስጋው በራሱ ካንሰር ሊያመጣ እንደሚችል ነው። በተለይ ደግሞ የተቀነባበረ ስጋ በቀጥታ ከካንሰር ጋር ግንኙነት እንዳለው ተረጋግጧል። ለምሳሌ እንደ ቤከን፣ ሶሴጅ የመሳሰሉት የተቀነባበሩ የቀይ ስጋ አይነቶች በቀጥታ ለሰው ልጆች ካንሰር ከማምጣት ጋር ከካንሰር ጋር ግንኙነት እንዳላቸው ተረጋግጧል። ይህ ማለት ግን ጥብስም ሙሉ በሙሉ መተው አለብን ማለት አይደለም። እንግዲህ በዚህ ቪዲዮ ላስገነዝባችሁ የምፈልገው እጅግ በጣም ወሳኝ ፍሬ ነገር ምንድን ነው? ጥብስ መብላት ጉዳት አለው ሳይሆን የምንጠብስበት ሂደት በአጠባበሱ ሂደት የሚፈጠሩ ለሰውነታችን አደገኛ የሆኑ ኬሚካላዊ ውህዶችን ጥንቃቄ ማድረግ፣ በምንጠብስበት ጊዜ ጥብሱ ላይ የሚጨመሩ ተጨማሪ የሆኑ እንደ ስብ፣ ዘይት እነሱን ጥንቃቄ ማድረግ እና መጠኑ ላይ ጥንቃቄ ማድረግ። ከዛ ባለፈ ጥብስ ወይም ደግሞ ስጋ ቀይ ስጋ በምንመገብበት ወቅት ተጨማሪ የምግብ አይነቶችን ማካተት ያስፈልጋል። ለምሳሌ አትክልት፣ ፍራፍሬ፣ ጥራጥሬ፣ ለውዝ እና ሌሎችም ጤናማ ምግቦችን በበቂ መጠን መውሰድ ያስፈልጋል። ይሄ ምንድነው? ከጥብሱ የሚመጡትን ለሰውነታችን አደገኛ የሆኑ እንደ ፍሪ ራዲካል አይነቶችን መከላከል ስለምንችል ማለት ነው። በሌሎች ምግቦች እንግዲህ በስጋው አማካኝነት የሚመጣውን መርዛማ ነገር እንኳን በእነዚህ ምግቦች መከላከል ስለሚቻል ብዙ ጊዜ ስጋ በምንመገብበት ጊዜ ተጨማሪ አትክልት፣ ፍራፍሬ መውሰድ ይመከራል ማለት ነው። በማንኛውም ጊዜ ምግቦችን የተለያዩ አይነት ምግቦችን መውሰድ የሚመከር ነው ማለት ነው። ሌላኛው እንግዲህ ጥብስ በጤናማ መንገድ እንዴት መመገብ አለብን የሚለውን ስንመለከት እዚህ ጋር ልብ ብለን ማየት ያለብን ስጋው እስከሚቃጠል ድረስ አንደኛ መጠበስ የለበትም። ሁለተኛ የተቃጠለውና ጥቁር ክፍል ካለ በተቻለ መጠን ለማስወገድ ጥረት ማድረግ ያስፈልጋል። በጣም ብዙ ስብ ያለውን የስጋ ክፍል ከመምረጥ ይልቅ ዝቅተኛ ስብ ያለውን ቀይ ስጋ መምረጥ የተሻለ ምርጫ እንደሆነ በሳይንስ ይደገፋል። በከፍተኛ እሳት ለረጅም ጊዜ ከማብሰል ይልቅ መጠነኛ ሙቀት መጠቀም ያስፈልጋል። ስጋ በምንመገብበት ጊዜ ስጋውን በአትክልት ማጣመር ወይም ደግሞ ስጋ ስንበላ ጎን ለጎን ደግሞ አትክልትና ፍራፍሬ መውሰድ አስፈላጊ ሆነ ማለት ነው። የምንመገበው ምግብ የስጋው መጠን ከምግባችን ሁሉ የበለጠ መሆን የለበትም። ሌሎች ምግቦች ከስጋው መጠን ወይም ደግሞ የምግብ ፖርሽኑ በዛ ያለው ስጋ መሆን ሳይሆን አትክልት፣ ፍራፍሬ እና ጥራጥሬ መውሰድ በብዛት ያስፈልጋል ማለት ነው። እንግዲህ ቀይ ስጋ ለሰውነታችን እጅግ በጣም አስፈላጊ ንጥረ ነገሮች እንዳሉት ሁሉ በአሰራር ሂደቱ ወይም በአጠባበስ ሂደቱ ከፍተኛ የሆነ የጤና ስጋት ሊያስከትል እንደሚችል ነግሬያቸዋለሁ። ይህ ማለት ግን ሙሉ ለሙሉ እናስወግደው ማለት ሳይሆን የአጠባበስ ሂደቱ ላይ ጥንቃቄ ማድረግ አለብን። የምንወስደው የሆነ የስጋ መጠን ጥንቃቄ ማድረግ አለብን። ስጋውን ከምን ጋር ነው መመገብ ያለብን የሚለው ላይ ጥንቃቄ ማድረግ ያስፈልጋል ማለት ነው። ብዙ ጊዜ አሁን ምግብ ቤት ሄደን ስጋ ስንበላ በአብዛኛው ጥብስ የሚጠበስልን በተለይ የሸክላ ጥብስ የሚባለው በሞራ ነው የሚጠብሱት። ሞራ ማለት እንግዲህ ከፍተኛ የሆነ ሳቹሬትድ ፋት ነው ያለው። ያ ማለት በቀጥታ የሎው ዴንሲቲ ሊፖፕሮቲን ወይም የኮሌስትሮል መጠናችንን በቀጥታ ይጨምረዋል። ያም ደግሞ ለልባችን ጤና እጅግ በጣም አደገኛ ሁኔታ ይፈጥራል እንደማለት ነው። እንግዲህ ስላዳመጣችሁኝ በጣም አመሰግናለሁ። ተመሳሳይ ይዘት ያላቸው የጤና መረጃዎች በተከታታይ እንዲደርሷችሁ ይህን ቻናል ሰብስክራይብ እንድታደርጉ መክራለሁ። በቸር ቆዩ። ቻው።